እዛ መስሪያ ቤት አንድ ቀንም ቢሆን አላሳድራቸውም ነበር። ጠራርጌ ነበር ማባረራቸው። ስራው ላይ ልምድ ስላላቸው እኔ በማልኖር ጊዜ እኮ ይጠቅሙኛል ብዬ ነው እስከዛሬ ድረስ ያቆየኋቸው። ቆይ ግን ሰው እንዴት በዚህ ልክ ሐሜተኛ ይሆናል? ቆይ ምን እያሉ ሰምትሻቸው ነው? ምንም አይሉት ነገር አለ። ሲያነሱሽ ሲጥሉሽ አይደል እንደሚውሉት። ታያቸው እባክሽ። ባወራ ሳይሆን በሰራ ነው። እነሱ በወሬ ቢበልጡኝም እኔ በገንዘብ ስለመበልጣቸው ነው የቀጠርኳቸው። ይልቅ አንቺ ደክሞሻል፣ ፊትሽ ላይ ራሱ ያስታውቃል። አረ ብዙ አይደለም እማዬ። ይልቅ ሻወር ወስጄ ልምጣ። ሀና መክሰስ እንድታቀርብልኝ ንገሪያት። ችግር የለውም፣ እኔ ራሴው ነው የማዘጋጅልሽ። አሁን አንቺ ተነሽና ታጠቢ። እሺ እማዬ። እትዬ ስራ ስለጨረስኩኝ በይም ችግር የለውም አይደል? ችግር የለውም፣ ከተሰራ እኔ ማቀራረብ እችላለሁ። እኔ የምልሽ ሀና፣ እስኪ አንድ ያረፍ በይና እንነጋገር። ሀኒዬ፣ እስከ ዛሬ ለሰራሽው ስራ በቅጡ እንኳን አመስግኜሽ አላውቅም አይደል? ኧረ እትዬ ምስጋና ለምን ያስፈልጋል? ስራዬን እኮ ነው ስሰራ የቆየሁት። ቢሆንም ሰውን በሰራው ልክ ማመስገን ትልቅነት ነው። እኔ ምስጋና አያስፈልገኝም እትዬ፣ እየከፈላችሁኝ እኮ ነው ስሰራ የነበረው። እኔ በሌለውበት ሰዓት ለልጆቼ የነበረሽን እንክብካቤ ምናሴም ሰላምም ነግረውኛል። በጣም ነው የማመሰግነው ሀኒዬ። ምን ማለት እንዳለብኝ አላውቅም እትዬ። ምንም እንድትይኝ አይደለም። ለማንኛውም ስትወጪ አካውንትሽ እንድትሰጪ፣ እስከዛሬ የሰራሽበትን ብር አስገባልሻለሁ። እሺ እትዬ፣ እግዚአብሔር ያክብርልኝ። ደግሞ እንደ ሰራተኛ ሳይሆን እንደ ቤተሰብ አባል ነው የምናይሽ። እሺ? ምንም መሳቀቅ የለብሽም። እኔ አልሳቀቅም። ምን አሳቀቀኝ? ሁላችሁም ለእኔ ጥሩዎች ናችሁ። እሺ በቃ ልብስሽን ቀይሪና ሂጂ ሳይመሽብሽ። እሺ እትዬ፣ አመሰግናለሁ። ሀኒዬ፣ ምናሴ ላይ ደግሞ በርችበት። እሺ? እሺ እትዬ፣ የቻልኩትን አደርጋለሁ። በጣም ጥሩ ለውጥ ነው ያየሁበት። ይሄ ነገር ደግሞ እንዲቋረጥ አልፈልግም። ምናሴ ጠንካራ ልጅ ነው። እራሱን በደንብ